በአርሲ የተገደሉ ክርስቲያኖች ህመም የሚያመን አንድ አካል ስለሆነን ነው። አንድ አካል ሌላ ምንም ትርጉም የለውም። እነዛ ሰዎች የተገደሉት በመልካቸው አይደለም፣ በማንነታቸው አይደለም፣ የክርስቶስ አካላት ስለሆኑ ብቻ ነው። ዘራቸው ታይቶ መልካቸው ቁመታቸው ምናምን ሀብት ታይቶ አይደለም። ክርስቶስ ራስ የሆነላት የቤተክርስቲያን አካል ስለሆኑ ብቻ ነው። ምን ማለት መሰላችሁ? እኔና እናንተም እዛ ቦታ ላይ ብንኖር ኖሮ ከመገደል አንተርፍም ነበር። ያስገደላቸው ታርጌት ያደረጋቸው ብቸኛው ምክንያት የክርስቶስ አካላት መሆናቸው። የነሱ ቁስል አያሳምመንም? ታይደኛ አያመንም? እናቶቼ በሁለት ጥይት ተመታ በገጀራ ቆስላ ድጋሚ አታቃስቺ ዝም በይ የምትባል የ8 ዓመት ህፃን አታሳምማችሁ? ድምጽሽ እንዳይሰማ መጥቶ ይገድሉሻል የምትባል ህፃን ገና በጨቅላነቱ እግሩን ያጣው ህፃን አያሳስባችሁ? ወላጆቻቸው የት እንደሄዱ ግራ የገባቸው እናቶች ልጆቻቸውን በጀርባቸው አዝለው በጥይት ሲረሸኑ አያሳዝኗችሁ? ሌላ ለምንም እኮ አይደለም፣ የዚች ቤተክርስቲያን አካል ስለሆኑ ነው። የነሱ ህመም ካላሳመመን፣ የነሱ መቁሰል እኛን ካላደማን፣ የነሱ መድከም ካላዳከመን እውነትም የዚች ቤተክርስቲያን አካል አይደለንም፣ ጎለናል ማለት ነው። የሆነ ዲስኮኔክትድ የሆነ ነገር አለን ማለት ነው። የነሱ መቁሰል የሚያሳዝናችሁ በኢጎ ከሆነ እንዴት የኔ ሃይማኖት ይነካል በሚል ስሜት ብቻ ከሆነ ተሳስታችኋል። የመሸነፍ ስሜት ተሰምቷችሁ ከሆነ ተሳስታችኋል። አካላችሁ እንደቆሰለ ሆኖ ካላመማችሁ ስተታለ ማለት ነው። አንድ አካል አልሆንም ገና ይጎለናል ማለት ነው።